ሁለተኛው ላይ ያነሳሁት ሀሳብ ደግሞ እንደኔ ወጣት ሆናችሁ ስራ የሌላችሁ ካላችሁ እንዴት አድርጋችሁ ስራ መጀመር እንዳለባችሁ ልነግራችሁ አስቤ ነው። እኔ ካለሁበት አንጻር ነው ይህንን ነገር የምነግራችሁ። አብዛኛው ሰው ቁጭ ብሎ ነው ያለው። ገንዘብ ማግኘት ይፈልጋል፣ ስራ መስራት ይፈልጋል። ነገር ግን ምን እንደሚሰራ እንኳን አያውቅም። ይሄ ነገር እኔም በፊት የነበርኩበት ነገር ነበረ። ከዚህም በፊትም ተናግሬዋለሁ። ነገር ግን በዚህን ጊዜ ደግሞ በዚህ ልክ ራሳችሁን አዘናግታችሁ ቁጭ የምትሉበት ጊዜ አይደለም። ምክንያቱም ሁሉም ነገር ሶሻል ሚዲያ ላይ ስላለ ተማሩ፣ ስሩ፣ እንደዚህ አድርጉ ሲባል ሁሉም ሰው ዝም ብሎ አይደለም። የሆነ ነገር ሰርቶለት የሆነ ነገር ስላየ ነው ይሄንን ነገር እያላችሁ ያለው። ይሄ ስካም ነው፣ ይሄ እንደዚህ ነው። እኛ ሶሻል ሚዲያ ማርኬቲንግ ስንል ስካም ነው፣ ሶሻል ሚዲያ ማርኬቲንግ አይሰራም የምትሉ ብዙ ሰዎች አላችሁ። ባይሰራ እኔ ለምን ጊዜ እናጠፋለሁ? ባይሰራ እኔ በዚህ ልክ ኢንቨስት እያደረግኩኝ ይሄንን ሁሉ ነገር እያወጣው ለምን እገዛለሁ? ባይሰራ ነው። ትላንትና የነበረ ላይት የ13 ሺህ ብር ላይት ነበረ። ዛሬ ግን ከትላንት ወዲያ ምናምን የ57 ምናምን ሺህ ብር በአጠቃላይ ወደ 60 ወደ 70 ሺህ ብር አውጥተን ለላይት ብቻ ገዝተናል። ባያዋጣ አይደለም ይሄን ያክል ብር ኢንቨስት የምናደርግበት፣ ቢያዋጣንና ብንሰራበት ነው። ስለዚህ አሁንም ቢሆን ማርኬቱ በጣም ሰፊ ነው። ኢቨን በዚህ ዓመት ይህ ዓመት 2017 አይደለ ኔክስት 2018 ላይ በአብዛኛው በሚባል ደረጃ ነገሮች ሙሉ ለሙሉ ወደ ዲጂታል ይቀየራሉ። ይሄ ደግሞ ለእኛ ትልቅ አድቫንቴጅ ነው። በተለይ ደግሞ ለወጣችሁ ስራ ለሌላችሁ ማለት ነው። እኔ በዚህኛው ሳምንት እንኳን ቪዲዮ ኤዲተር ፈልጌ ያጣሁበት ሳምንት ነው። ካሜራማን ፈልጌ ከብዙ ካሜራማኖች ጋር ሰርቻለሁ። ነገር ግን አንዱም ሊያስደስተኝ አልቻለም። አንዱም ጥሩ ስራ መስራት አልቻለም። እንዲያውም ይባስ ብሎ ብዙ ክላይንቶችን ያሳጡኝ ኤዲተር እና ካሜራማኖች አሉ። ይሄ ከምንድን ነው የመጣው? ጥሩ ስኪል ስለሌላችሁ ነው። እቤት ቁጭ ስላልን እኮ ገንዘብ ወደኛ አይመጣም አደለ? ከይህንን ስራ ብሎ ማንም ይመጣልን የለም። እኛ ስኪላችንን ማሳደግ አለበት። ጥሩ የመቅረስ ችሎታ ካለ እና እኔ ጋር አብረን እንሰራለን። በወር ከ10 ሺህ እስከ 15 ሺህ ብር ከፍላችኋለሁ። ጥሩ ኤዲት ማድረግ የምችሉ ከሆነ በ300 እስከ 350 ብር በአንድ ቪዲዮ ከፍላችኋለሁ። እኔ ቪዲዮን ጥሩ ኤዲት የማደርግልኝ ሰው በማጣቴ ምክንያት 5 ክላይንት አጥቻለሁ። 5። ይሄ የሆነበት ምክንያት ጥሩ ካሜራማን ባለመኖሩ፣ ጥሩ ኤዲተር ባለመኖሩ ነው። ይሄ የሆነበት ምክንያት ማለት ነው። እኔ መቅረጽ አልችልም፣ እሞክራለሁ እንጂ ያን ያክል ፐርፌክት አይደለሁም። ቪዲዮ ኤዲት ማድረግ እሞክራለሁ እንጂ ያን ያክል ፐርፌክት አይደለሁም። እኔ ጎበዝ ነኝ ብዬ የምለው ኮንተንት ክሬት ማድረግ ላይ፣ ቢዝነሱ እንዴት እንደሚሰራ ስትራቴጂ ማውጣት ላይ፣ ቢዝነሱን ራን ማድረግ ላይ፣ እዛ ላይ በጣም ጎበዝ ነኝ። እኔ ፎከስ ማድረገው እዛ ላይ ነው እና ክላይንት ማምጣት ላይ በደንብ ነው የምሰራው። ካሜራማን መቅጠር ፈልጌ፣ ቪዲዮ ኤዲተር መቅጠር ፈልጌ ግን ደህና እስኪል ያለው ሰው ነው ያጣሁት። ስለዚህ ቁጭ ብላችሁ ስራ የለም ብትሉ ምንም ቫልዩ የለውም ማለት ነው። መጀመሪያ እስኪላችሁ ማሳደግ አለባችሁ። አሁን ላይ ሶሻል ሚዲያ ላይ ብዙ ኮንተንቶችን ማግኘት ትችላላችሁ። ስለ ቪዲዮ ኤዲተር ብትሉ፣ ስለ ካሜራማን እዛ ላይ በደንብ የምትፈልጉትን እውቀት ማግኘት ትችላላችሁ። ሁለተኛው ደግሞ ከፍላችሁ መማር ነው። አሁን ላይ ብዙ ኮርሶች ተዘጋጅቷል። ሁሉንም ስኪል ቢባል ማለት ነው። አሁን ዲጂታል የሚባሉ ስኪሎች በጠቅላላ ኮርስ ተዘጋጅቶላቸው እየተሸጡ ነው ያሉት። በቃ እኔም ሶሻል ሚዲያ ማርኬቲንግ መጀመሪያ ተምሬ ነው ወደዚህ የገባሁት ማለት ነው። ስለዚህ ቀድማችሁ ተማሩ። በማሁን ነገር ላይ ጊዜያችሁን አታጥፉ። ስራ የለም ከምትለው ልክ አሁን እንደነገርኳችሁ ነው። ስኪል ካላችሁ ኑ እኔ ጋር አብረን እንሰራለን። ልክ ቅድም እንደነገርኳችሁ ነው። አንድ ቪዲዮ ማክሲመም 300 ብር ኤዲት ማድረግ ብትችሉ እኛ ለክላይንት ማክሲመም ትንሹ የምንሰራው ኮንተንት በአንድ ሳምንት 3 ነው። የሁለት ክላይንት ብሰጣችሁ እንኳን በሳምንት ስንት አላችሁ ማለት ነው? 1800 ብር አላችሁ በሳምንት። ያንን በወር ማባዛት ነው። ሁለት ክላይንት ከኔ ቢኖራችሁ ከሌላ አንድ ክላይንት፣ ሁለት ክላይንት፣ በአጠቃላይ እንደው 5 ክላይንት ቢኖራችሁ እንኳን ከ5 ክላይንት የምታገኙትን ነገር አስቡ። ስራዬ ብላችሁ ዲፔንድ ብላችሁ እዛ ላይ በደንብ አድርጋችሁ ፎከስ ናችሁ መስራት ከቻላችሁ 5-4 ክላይንት ከዛም በላይ ይኖራችኋል። ኢቭን እንደኔ ምንድነው ሀሳቤ የቪዲዮ ኤዲተር ኤጀንሲ ራሱ ማቋቋም ትችላላችሁ። በዚህ ብቻ አይደለም፣ በሌላም ዘርፍ ላይ ያላችሁ ሰዎች፣ በተለይ ደግሞ ዲጂታል ላይ ያላችሁ ምንም አይነት ስራ የጠፋበት ምክንያት የለም። እንዲያውም በጣም 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 ብዙ ተፈላጊነት አለው። ብዙ ሰዎች እየፈለጉ ነው ያሉት። ውጭ ብላችሁ ጊዜያችሁን ከምታጠፉ ስራ የለም ከምትሉ ራሳችሁን ለማስተማር ሞክሩ። ጥሩ ኤዲቲንግ ስኪል እንዲኖራችሁ ፍቀዱ። ስኪል ካላችሁ ደግሞ ኑ እኔ ጋር አብረን መስራት እንችላለን። እስኪላችሁን አሳዩኝና ነግሬያቸዋለሁ። ለካሜራማን ከ10 ሺህ እስከ 15 ሺህ ብር ከፍላለሁ ብያለሁ። ጎበዝ ከሆነ ከዛም በላይ ልከፍል ይችላል። ኤዲተር ደግሞ ከሆነ ማክሲመም ከ300 እስከ 350 ብር ከፍላለሁ ፐር ቪዲዮ ማለት ነው። ይህንን የምላችሁ በሳምንት 3-4 ክላይንት ሰጣችኋለሁ እኔ። ስለዚህ እስኪል ያላችሁ ሰዎች አሁንም ቢሆን አልረፈደባችሁም፣ አብራችሁ መስራት ትችላላችሁ። በአጠቃላይ የዛሬው ቪዲዮ ይጠቅማችኋል ብዬ አስባለሁ። ካልጠቀማችሁም የሆነች ነገር ካገኛችሁበት ይበቃኛል። ያን ያክል ሁሉንም ነገር እንድትወስዱ አልፈልግም። በመጨረሻ ግን እንደ ቲፕ ብዬ ያስቀመጥኩት ነገር ምንድን ነው? የመጀመሪያው ለቢዝነስ ማኖች ቢዝነሳችሁን ለማሳደግ የምትፈልጉ ከሆነ ሶሻል ሚዲያ ላይ ስትሮንግ የሆነ አክቲቪቲ እንዲኖራችሁ የምትፈልጉ ከሆነ ያላችሁን ፕሮዳክት ያላችሁን ሰርቪስ በደንብ ብዙ ሰው ጋር ተደራሽ ማድረግ የምትፈልጉ ከሆነ ኮንታክት አድርጉን። አሁንም በራችን ክፍት ነው። በደንብ አድርገን ሶሻል ሚዲያ ላይ ያላችሁን አክቲቪቲ ጠንካራ እናደርግላችኋለን።
ሁለተኛው ደግሞ ምንም ስራ የሌላችሁ ነው። ቅድም እንደነገርኳችሁ ነው፣ በቪዲዮ መሀል ነግሬያችኋለሁ ቲፕ ብዬ ያሰብኩትን። ስለዚህ አሁንም በራችን ክፍት ነው፣ አብራችሁ መስራት ትችላላችሁ። እስኪል ያላችሁ ሰዎች ኑ። ሁለተኛ ደግሞ ተጨማሪ የምነግራችሁ ነገር ክላይንት ማምጣት የምትችሉ ሰዎች ካላችሁ በሌላ ቪዲዮ ሰራላችኋለሁ። ይሄኛውን ሀሳብ አብራችሁ መስራት ትችላላችሁ። ክላይንቱን ይዛችሁ ነው። ለምሳሌ አንድ ክላይንት 40 ሺህ ብር ብትነጋገሩ ለእኛ 30 ሺህ ብር ትሰጡናላችሁ። እናንተ 10 ሺህ ብሩን በመሀል እኛ ጋር ስናገናኛችሁት ብቻ መውሰድ ትችላላችሁ ማለት ነው። ይሄ አብረን የምንሰራ ስቲል አሁንም ከብዙ ሰዎች ጋር አብረን የምንሰራበት ስትራቴጂ ነው። ይህንን መጠቀም ይችላላችሁ። ምክንያቱም የፕሮዳክሽን ማቴሪያል ከሌላችሁ ምንም ማድረግ ስለማችሉ ማለት ነው። ክላይንቱን ለእኛ ሰጡናላችሁ፣ እኛ ሰርቪሱን ዴሊቨር እናደርግለታለን። እናንተ በመሀል ደግሞ ልክ እንደ ብሮከር ማለት ነው ያን አይነት ሲስተም ተጠቅማችሁ መስራት ትችላላችሁ።